ከመሆን የዳነ ቶሎ ከመወሰን ደግሞ የታቀበ ወዳጅ ያስፈልገናል። እኛም እንደሱ መሆን አለብን። ለዚህ ነው በያዕቆብ ምዕራፍ 1 ከቁጥር 19 ላይ ሰው ሁሉ ለመስማት የፈጠነ ለመናገር የዘገየና ለቁጣ የዘገየ መሆን አለበት እያለ ይናገራል። ለመስማት የፈጠነን መሆን አለብን። ለማዳመጥ ያስቀደምን ምንድነው ነገሩ ብሎ ለመረዳት ምንድነው ነገሩ ብሎ ደግሞ ለመስማት የፈጠነን ልንሆን ይገባል። ደግሞ ለውሳኔ ለቁጡ ደግሞ የረገብን መሆን አለብን። እንዲህ የምንሆን ከሆነ በጓደኝነት በወዳጅነት መካከል ላይ መጣላት እንዳይኖር፣ መቀያየም እንዳይኖር፣ መጥፎ ነገሮች እንዳይከሰቱ ትልቅ የሆነውን ጥበብ እንይዛለን ማለት ነው። ስለዚህ ነው ያዕቆብ ምዕራፍ 1 ከቁጥር 19 ላይ ሰው ሁሉ ለመስማት የፈጠነ ለመናገር የዘገየና ለቁጣ የዘገየ መሆን አለበት ብሎ የሚናገር። ለመናገር መዘግየት አለብን። የምንናገረው ቃል የምንናገረው ነገር ሁሉ ከአንደበታችን የሚወጣ ከባድ የሆነ ምላጭ መሆን ስለሌለበት ያወቀ የረገበ ውሃ ሆኖ ደግሞ እሳትነትን የሚያረግብ እሳትነትን ደግሞ የሚያጠፋ መሆን ስላለበት ስንናገር የዘገየን ቁጣ ደግሞ እንዳይመጣብን ደግሞ የረገብን መሆን አለብን። እንዲህ አይነት ጓደኝነት ካለ ጓደኝነቱ ሊዘልቅ መቀያየም ደግሞ እንዳይኖርበት ሊያደርግ ይችላል። ስለዚህ ቁጣ የሌለበትን ጓደኝነት ማስተናገድ ስላለብን ከቁጣ የዘገየ ከቁጣ የዳነ ጓደኛ ያስፈልገናል። ለዚህም ደግሞ እኛም እንደዛ ሆነን መገኘት አለብን። ይሄ ነገር ካለ በመካከላችን አንተ ቁጡ ስትሆን ጓደኛህ ግን ውሃ ሆኖ የሚያረግብ ከሆነ እሳትነትህን የሚያጠፋ ነው። እሱ ደግሞ እሳት ሲሆን አንተ ውሃ ሆነ የምታጠፋው ከሆነ ግን እንዲሁ ውሃነትህ ከፍ ብሎ ይታያል። ስለዚህ ቁጣ የሌለበት ማስተዋል ደግሞ የነገሰበት ጓደኝነት ያስፈልጋል ማለት ነው።